ሰላም ጤና ይስጥልኝ። ውድና የተከበራችሁ የየተንብሽ ተመልካቾች በሙሉ ሰላማችሁ ብዝት ይበልልኝ። ትላንትና አዲስ አበባ ሄጄ ነበር ለሆነ ጉዳይ። ከዛ በኋላ ኦንላይን ያዘዝኳቸው እቃዎች ነበሩ ለኔና ለእህቴ ለአዲስ አመት ምናምን ብዬ ነበር እቅድ ያዝኩት። በጣም በአዲስ አመት ቢዚ ሆንኩኝና ትላንት በሄድኩበት ዛሬ ይዤው መጥቻለሁኝ። ገና ከአዲስ አበባ መምጣቴ ነው። እርቦኛል ምናምንና የሆነ ነገር ትዝ ብሎኝ ደስ አለኝ። እህቴ እየመጣው ነው አንቺ ጋር እርቦኛል ብያት ማርያምን ነው ብላችሁ እንጀራ ጋግራለች፣ ቡና ቆልታለች ምናምንና የሆነ ነገር ፊት የመጣ ምን እንደሆነ ታውቃላችሁ? እግዚአብሔርን ያላገባ እህት ካላችሁ አግብታ እዛው አካባቢ ወይም እዛው ሀገር እንድትኖር ተመኘው እያንዳንዳችሁ። እግዚአብሔር የሆነ ደስ ተናግሬ ማላብራራው አይነት ፔን ነው አሁን እየተሰማኝ ያለው። በቃ የሆነ እህቴ ቤት ማለት ተጨማሪ ሌላ ማረፊያ ቤት እንዳለ ነው ውስጤ እንትን ያለውና ግብት ስም ደስ አለኝና ለጽዬ ቪዲዮ ልቅረጽ። ቆይ በእናትሽ አልኳትኝ። ምንድነው ስትለኝ ቆይ ቪዲዮ ልቅረጽ ብያት ነው ማለት ነው። ይሄ ለኔና ለእህቴ ለአዲስ አመት በኦንላይን ያዘዝኩት ነው። እንከፍተዋለን። መጀመሪያ ግን እህቴ ሺቲ ልሰጠኝ ስጪኝ፣ ነዚህ ሺቲ ስጪኝ፣ ልብሴ ሻወር ልውሰድና ገላይን ታጥቤ ከዛ እመጣላችኋለሁ። ደስ አለኝ። ያላገባ እህት ካላችሁ እንደዚህ በተባረከ በቃ አግብታ የራሷ ቤት ኑሯት እንደዚህ ሽር ጉድ ብላ የምትቀበላችሁ ምናምን እህት ቢኖራችሁ ደስ ይለኛል። እንዲህ በትዳር ላይ ሆና ሰተር ብላ በቃ እኔ የምፈልገው አይነት ነገር ስለሆነ ነውና ደስ አለኝ። አይ ነው በቃ እመኛለሁ ለእናንተም። እኔ ቀይ ነገር አልወድም። አውድ ቢላ መስማም ያምራል እኮ ቀይ ነገር አውቃለሁ፣ እኔ ግን አልወደውም ነው በቃ። እኔ ስሜቴ ነው መላክ ሻወር ወስጄልኝ ወይት ያው ሻወር ከወሰድኩ በኋላ ፊቴ ነገር ቡን ስለሚል ይሄ ሲያንቀለቅለኝ 1500 ብር ፀጉር ቤት ግዢ ብለው ሴቶቹ አንቀልቅለው አስገዙኝ። ግን ቆንጅዬ ነው፣ ቫዝሊን ነገር ነው። እህቴ ላይ የምጠይቅሽ ጥያቄ አለ። የኔ ውድ ምሳ አቅርቢና ላቅርብልሽ። እየበላሁ ልጠይቅሽ። ለምን እህትሽ ለምን ጠፋች ከሚዲያ ትዳር ስትይዝ ምናምን የምትሉ ብዙ አላችሁና እኔም እንደናንተው ጠይቃታለሁ። ነገር ግን ያው ትዳር ደግሞ ያው ተደራቢ አንድ ስራ አለ እዛ ጋር ሱቅ፣ እዚህ ጋር ደግሞ የትዳር ቤት አለ። ቀዝቃዛ እንጀራ ይቢያች ለኔ ቀዝቃዛው እንደዚህ ዞርልኛል ማለት ነው። እኔ ጋገርኩት ጥቁር እንጀራ ነው። ነጩ ደግሞ ጨርሼ ሰላም ነች የተፈጸመው ኦሬዬ። እሺ ሰላም ውድና የተከበራችሁ የለሚ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ ተመሰገነ ይሁን። ለምለም እንግዲህ ከቤቴ አልወጣ ብላለች። ድስት ታጥቦ እስኪሰቀል ትመላለሳለች። እግዚአብሔርን የእህቴ ዶሮ ወጥ ማለት ነው። እኔ እንጃ ብቻ አላውቅም። ይሄ ስጋቢ እኔ እንጃ በቃ ገብርኤልን ነው የምላችሁ። እኔ ላለማካበድ ወይኔ አሁን ሁሉም ሴት ዶሮ ይሰራል። እግዚአብሔርን ማካበድ አይደለም፣ የሀቁን ነው የምናገረው። አልዋሽም የምር። እኔ እኮ የሰራው ዶሮ ከአመት ባሎች በልቼለት እራሱ አላውቅም። አለ ቤት አብዬ በረዶ ቤት አስገብታለች። ቀድሜ ሂጅ ላምቅልሽ ነው ጽያለች። ጋራ እኔ ተንገፍልሎብኛል በልቻለሁ። እና ደህና ናችሁ ወይ? ደህና ነኝ እግዚአብሔር ይመስገን፣ አልጠፋውም አለሁኝ። በነገራችን ላይ ማርያምን በቃ ልንገራችሁ የሚያስጠፋኝ ምን እንደሆነ በቃ ያው ትዳር ላይ ነኝ ታውቃላችሁና፣ ጠዋት እነሳለሁኝ፣ ቤት የቤት ስራ ትሰራለሽ እሰራለሁኝ፣ ሁሉ ነገር አስተካክዬ ምን ብዬ 3 ሰዓት 4 ሰዓት አንዳንዴ 5 ሰዓት እንገባበት ሰዓት አለ። ስራው አላልቅ ነው የሚለኝ። ስለ እውነት ስነግራችሁ አያልቅም የቤት ስራና በቃ 5 ሰዓት ምንም ይሁን ሱቅ ይሄዳለሁ። ሱቅ ይሄድና ደግሞ ትእዛዙ አወጣለሁ ወይ ትእዛዝ እቀበላለሁኝ።
ከዛ ያንን ደግሞ እየሰራው እያስተካከልኩልና እሰራለሁ ብዬ ያሰብኩትን አይዲያ ቪዲዮ ይጠፋብኛል። በቃ ስራው ላይ ገባና ማለት ነው። ከዛ በቃ ይደክመኛል። ማታ ደግሞ ወደ ቤት እመጣለሁ፣ እረፍት አድርጌ ምን ብዬ ተኛለሁ። በቃ ህይወት እንደዚህ ሆናል በጥቅል። ያ ነው ከሚዲያ ያስጠፋኝ እንጂ ቋቅ ብሎሽ አይደለም። ምንድነው ቋቅ የሚል ምናልባት ተጭበን ያው አልቸገረሽም ለነገሩ እና ያ ነገር ነው ከሚዲያ ያስጠፋኝ እንጂ እኔ አለሁኝ። በተቻለኝ አቅም ለመምጣት እሞክራለሁ። እሺ እና ያ ነው በቃ እንጂ ምንም ችግር ኖሮ አይደለም። አዎ እኔ ደህና ነኝ እግዚአብሔር ይመስገን። አይ ባለቤቷ ሚዲያ አትስሪ ብሏት ነው የሚል ኮሜንቶች አሉ። በፍጹም እኔም ልክ እንደናንተ ኮሜንቱን ሳይ ሰርፕራይዝ ነው የሆንኩት። በፍጹም ባለቤቴ ከሚዲያ መጀመሪያ ሚዲያ እየሰራው ነው የተገናኘ ነው። አሁንም እንዳትሰሪ ብሎ እሱ አልከለከለኝ። እንደውም ስለ እውነት ስነግራችሁ ጥፍት ብያለሁ በአሁኑ ሰዓት። እሱ ራሱ ይጠይቀኛል ለምን አትሰሪም? እሱ ሚዲያ ላይ መውጣት አይፈልግም እና ለምን አትሰሪም እያለ ብዙ ቀን እንደውም ጥያቄ ይጠይቀኛል። በቃ ስሪ እንደዩ ያለ ያበረታታኛል እንጂ በፍጹም እሱ ከሚዲያ እንድጠፋ አይፈልግም ነው። ተመስገን። ካሜራ መላክ ወሰን አንተ ረጋግቻለሁ። ሳሳ በስማ ተንከራተተ። እኛ ቤት ነው ልጆች ናቸው እኮ የሚያንኳኩት የሰፈር ልጆች እንጂ ምንም ነገር ኖሮ አይደለም። ዝም ብላችሁ አብራሪ ምናምን ትለኛለች። ምን ላብራራ ነው? አልችልም ማብራራት ሲጀምር እሷ ታብራራ። ለምን እሺ ቤተሰቦች አቆማ ወይ ማን ነው? የሰፈር ልጆች ናቸው። ባጃጅ ሻርብ ጥላቸዋል ወይ? እኔ ደግሞ ከመንገድ ላይ ያመጣኝ ባጃጅ እንዴት እያልኩ ሻርብ ደግሞ ሳስበው አልለበስኩም። ምን ነው አላሁ መብራቱ ጠፋ። ያው ደግሞ ሰላም በይሰጥኝ ይሄው ችግር የለም እና ደህና ነኝ። በኋላ ላምጣልሽ ልነሳ። እሺ ከምግብ በኋላ እንገናኛለን። እንግዲህ የኔ ወዶች በላን ጠጣን። በጣም ርቦኝ ነበር እንደነገርኳችሁ። ከመንገድ ነበር ቀጥታ ወደዚህ የመጣሁት። አሁን አልመጣም ከአሁን በኋላ በቃ ደስቱ ተሰጠ። እንዴት ደስ ይላል መሰላችሁ ስሜቱ ማለት ነው። እግዚአብሔር ደስ በጣም ነገር የስራ ቦታ አይለኝ ደስታ ይገዳል በቃ እና ቴለን እና አንቺን ካዘዝኩት ቆየ። የአዲስ ዓመት ያ ልክ 2018 ኦፍ ብለን የምናጠፋው ሻማ ትዝ ይልሻል? ይወድ ተጎድቻለሁ በማግባትሽ ሻማ እንደረድርና ማለት ነው 17 ከሆነ ባለፈውን 16 ሻማ ደርድርን ኡፍ ብለነው ነው 17 ይገባል። 2017 ሻማ አጥፍተናል። 18 ግን እዚህ ቤት ነበረች እናቴ ብቻዬን እዚህ አልነጋ ብሎኝ ልትመጪ አልነጋ ብሎኝ። ትዳር እንዴት ነው የኔ ፍቅር? እንዴት አየሽኝ? በጣም ደስ የሚል ፔን ነው ያለኝ። በቃ ደስተኛ ነኝ። በቃ ዋናው እሱ ነው የኔ ፍቅር። እስኪ እንፈታው እሺ ነኝ። እኔ እኮ ምንም አልገዛሁልሽም ታዲያ። አይ ለአዲስ ዓመት ብዙ ያስለምድ በቃ የለም ምንም በቃ ምን ልበላችሁ መሮኛል። አይ አንደኛ በቃ እኔ ምንም እኮ አልገዛሁልሽም። እኔና ለምልይ ስጦታ እንሰጣጣለን እና ያው በተለይ ለአዲስ ዓመት ምን አዲስ ነው የሆነብኝ። እኔ ሁሉም ነገር አዲስ ሆኖብኛልና በቃ የቱን አስቤ እና የሚገርመው ትዝ ካልሽ ነጽዬ የገዛነውን ዕቃ እሷም ትደብቃለች እኔም እደብቃለሁ። እኔም እገዛለሁ እሷም ትገዛለች። ደግሞ ምን ገዛ አንድ ሁለት መሰላችሁ? በቃ ጫማ እንገዛለን፣ ልብስ እንገዛለን፣ ሽፎን። እሷ አበሻ ቀሚስ ገዝታ ደብቃለች፣ እኔ ሽፎን ገዝቼ ደብቄያለሁ። ጫማ ትገዛለች፣ እኔም ጫማ ገዝቼ ደብቄያለሁ። እና በቃ ከዛ የሆነ ሳለች እኔም የገዛው እሷ አንድ አይነት ሁለት አዳዲስ ነገር ይኖረን ነበርና ይሄኛው ዓመት በሚገርም ሁኔታ አሳዛኝ ክስተት ነበር እኔ ላይ የተከሰተው። በጣም እናቴን ነጽዬ እመቤቴን ከፋኝ የሆነ ሳለ ገብርኤል እንዳላስነበር እንደው አንቺ ቢያንስ ዓለም ይዘሽ ማርታን ይዘሽ ቅድስትን ይዘሽ ነው ቤት እናት አባቴ ቤት
ተከበሽ እኔ ያለው እዚህ አዲስ ጎጆ ወጪ እና ያ ነው ቢጃማ ማሻአላ አልኩኝ። ደግሞ እንዴት ያምራል! ከለሩ ራሱ ፒንክ ናት። ፒንክ አይደለችም፣ የሆነ ከለሩ ራሱ ማትያዝ ከለር ናት። የሚያምር ከለር መቤቴ። አረ ድርሻ በጣም አብሽላችሁ በጣም ነው የሚያምረው ከለሩ። በዛ ላይ በቃ ሰው ለኔ የሚያስፈልገኝ ሰፋ ያለ አጃሽን ጣሙ በእናትሽ። አሁን ችግሩ ምን እንደሆነ ታውቂያለሽ? ላስቲኩ በቃ ላስቲክ ነገር ነው። አሁን እኔ ጥልት ያልኩት ብታውቂ በቃ የሆነ ምንም አይነት ነገር እንዲያርፍብኝ አልፈልግም። ለማንኛውም ግን እለብሰዋለሁ። እኔም ለብሽ ልልበሰው። እሺ አጥፋው ካሜራማን። ይሄው የባሉካ ለሊ እኔ እኮ በተጋጭኝ ቢጃማ እንደዚህ ሲያጠባብቃ ነው። ይሄው እሱ አንቺ ላይ ደብል ኤክሴል፣ የኔ እኮ ኤል ነው ያደረኩት። ኦኬ ይሄ ጡት ማውጫው መታመጭ ነበር። ምንድን ነው ጡት ማውጫው? ይሄ እኔ በነገራችን ላይ ሰብር እስቲ ያምራል ጋይስ። እኔ ለብሽ ልምጣ። እሺ ወይኔ ስትራች ነው የለበሳችሁም አይመስላችሁም? ዋው አሜዚንግ! ደስ አይልም? ኪዩት ነው በጣም። እንግዲህ ለአዲስ ዓመት ከገዛኋቸው አንዱ ይሄ ነው። የምትፈልጊው ነው የገዛሁት። ገብርኤል ነው በቃ ወደድሽው? በጣም ማርያምን አሉኝ እኮ ግን ምንድነው ሪላክስ በቃ ኮተና ስትራች ናቸው እና አሁን በቃ ወፋፈርኩኝ ምናምን መሰለኝ እና እንደዛ ሲሆን ያስጨንቀኝ ጀመረ እና በቃ ይሄ በቃ ልነግራችሁ አልችልም። ሰላሙ እንዴት ደግሞ ከለሩ ሲያምር እመቤቴ። ኦንላይን አዘዣው እኮ ነው ጋይስ። በጣም ምርጫ ላይ አንደኛ እኮ ነሽ። ድሮ ብትችያለሽ ምርጫ ላይ የሆነ ነገር መግዛት ፈልግና በነገራችን ላይ እፈራለሁ። የምትፈልገውን አውቃለሁ ግን በአሁኑ ሰዓት ደግሞ የኔ ምርጫና የእሷ ምርጫ አልገናኝም ብሏል። እሷ ቀይ ሽቲ ቀይ ሽፎን ቀይ አላሁ አክበር ብርቱካኒ ልታሰፋልኝ ነበር ለእንቁጣጣሽ። እኔ ነኝ ሩዋንዳ አድርጌ ያለ እንቁጣጣሽ የለበስነው ሽፎን ግሬ ትንሽ ቢጫ ነጭ ያለው ነገር ፈታ ያለ ሽፎን እንትን ያልኩት እንጂ ብርቱካኒ ከዛስ ቀይ ሽቲ ደግሞ ነቀን ለአንዷ እህታችን ለአዲስ አበባ 3 ሽቲ ቀይ ሽቲ ይዘው አልመጡም። በፈጣሪ ስም ምን ሆናችሁ ነው? እኔ ቀይ ነው የፈለኩት አለችኝ። እኔ አልለብስም እንትናችን አንገናኙ ብሏል በአሁኑ ሰዓት እና የሆነ ነገር መግዛት ፈልግና ስለ እውነት ስነግራችሁ ባትወደው ስልና መተው ጀምሬያለሁ። እኔ በለብሰው ልብስ ራሱ እሷን ይዤ እየሄድኩ መግዛት ጀመርኩ ማለት ነው። የምገዛው ልብስ ድንገት ስትል ወይኔ ብላለች ትለኛለች እና በቃ ያንን ነገር እንትንልና በቃ እታዋለሁኝ እና በቃ ይሄ እና ምርጫ ላይ ድሮም በቃ ትችላለች። ለምን ትችላለች? ያ ለሰው ዕቃ ራሱ ስገዛ የኔ ምርጫ በምርጫሽ የሚሉኛል አይደል እንዴ? ሶፋ፣ አረቢያን፣ መጅሊስ ምናምን በምርጫሽ ለምን ምርጫሽ ይመቸኛል ይሉኛል። እግዚአብሔርን የምር ምንጣፍ ምናምን እንትን አደርግላቸዋለሁ። ቲክ 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 በነገር ማዳሚ ራሱ ይዛኝ ሱቅ ትሄድ ነበረ። ልብስ ለልጆቹ የአረፋና የኢድ ለልጆቹ እሷ ከእህቶቿ ጋራ የሆነ ግርጌሻ ያለበት ሀገር ምንድነው ማለት እንደሱ ነገር ነው የሚያዙት። ከሆነ ሀገር ነው የሚያስመጡት። አንዱ ሻንጣ በረቀረቀም ሲዛችሁ እንዳትመጡ። አንደኛ ኪሎ ሚዛኑ፣ ሁለተኛ ሰልባጅ ተራ አውጥታችሁት ሰው እንዲያርገው ብሎ ነው የሚጥለው። እኔ እኮ አንድ ሻንጣ ብርቅርቅ ልብስ
የሴትዮዋ ልትጥለው ያለችው ታውቃላችሁ፣ ደግሞ አይለብሱም። ይሄ ራሳቸውን ስለሚቆልሉ ምናምን የሆነ ልብስ ደግሞ አይለብሱም እና አንዴ ከተለብሰዋለች ይጣላል ነው። እዛ በኋላ ላይ አንድ ሻንጣ የሷን ያዛ ውድ ስለሆነ የምትገዛው እኔ በቃ ኢትዮጵያ አምጥቼ ውድ ሸጠዋለሁ ብዬ ነው ትልቁን ሻንጣ ውስጥ ሞልቼ የሚዛን ከፍዬ የእንትን የግምሩ ከፍዬ ሞትኩን ለምለም ካርጎ አድርጋ ከዚህ ሰው እቃው ደግሞ ቀሚሱ ሙሉ ቀሚስ ነው። ይሄ ብልጭልጩ ቿ የሚል ልብስ ነው። ከሻንጣው ክፍት አድርገን እናወጣለን። ብልጭልጭ ነው የሚል ልብስ ማን ሊለብሰው ነው የላከችው? ይሄ ምንድን ነው እናቴ? እዚህ የጠንቋይ ግብር ነው። እዛ እኮ ውድ ነው በእናታችሁ የሚገዙት። እግዚአብሔር ቼክ የሚያደርገው የለም። በነገራችን ላይ እንዳታመጡ የሳውዲ ልብስ ምናምን እንደውም ዱባይ እኮ እቃ አለ፣ ልብስ አለ። እንደውም የዱባይ ልብስ ይሻላል ከሳውዲ ልብስ ይመስለኛል። አብዛኛው ጊዜ አሁን ለምለም የምትልካቸው ስነግራችሁ ማለት ነው ካርጎ ታረግና ቤት ስንከፍተው ልብሱ ይንንቀው ነበር። በቃ ሰልባጅ ነበር ሰልባጅ እዛ ስንት ከፍየለከው። አይ በዚህ አጋጣሚ እንደዚህ ብልጭልጭ ልብስ ካርጎ ባታረጉ መልካም ነው። ገበያ ራሱ ማለት ነው ሴቶቹ እንዲያረጉትና ወው ብለው ነው የሚጥሉት። እማችን ገበያ ራሱ አይሸጥም። እዛ በውድ ካርጎ ያደረግ ነው በደቀረ አረባከሽ ስጀምር እኔ ልብስ እውነት ስነግርሽ መዳናይ ለምን አረብ ሀገር ያሉ ልጆች እኔ ልብስ ካርጎ ባያደርጉ ነው የምለው። ስለ እውነት እንደውም ካርጎ ያድርጉ የምለው ምን እንደሆነ ታውቂያለሽ? እዛ ሳውዲ ላይ ኳሊቲ ብርድ ልብሶች አሉ፣ በጣም ኦሪጂናል ናቸው። ኢቭን እቤትኛ ከገዛነው ይልቅ ለምለም የላከቻቸው ብርድ ልብሶች እና ኮንፈርቶች ኦሪጂናል ናቸው፣ ምንም አይሆኑም። እንደዛ አይነት ነገር ላኩ እንጂ እኔ ልብስ ጫማ ምናምን በሚካኤል እኛ ሀገር በምኑ እጥፍ ይበልጣው እመቤቴን ደግሞ ግልጹ ነው የተናገርኩት። ማርያም ይቅርታ አድርጉልኝ በዚህ እንዳትቀየሙ እና ፊት ለፊት እኮ ነው የተናገራቸው አይደለም። ማርያም ልካችን አይመጣም ድጋሚ ገበያ ይዘን ሄደን ለማስቀነስ ብር ተከፍሎ ጀምር ግን በጣም እየተሰማኝ ነው ታውቃለች። እዛ ሳረጋቸው ነበር። አሁን ምን እያሰብኩ እንዳለ ታውቂያለሽ እህቴ? እዛ ማለት ነው ልበሺ ተብሎ እንኳን የተሰጠኝ ልብስ ወይኔ ልብስ ሲያምር ብዬ ወይኔ በስመ አብ ምናምን ብዬ ኢትዮጵያ ልልከው ሻንጣ ውስጥ ከተዋለሁ። ለኔ እኮ ሲያምር ብዬ አምሮኛል እኮ ልብሱን አይቼው፣ ግን እኔ ለብሼው ላለመጨረስ ብዬ ቀጥታ እንደተሰጠኝ አጣጥፊ ሻንጣ ውስጥ ኢትዮጵያ ልልከው ማለት ነው። እንግዲህ ለኔ አምሮኝ እዚህ ግን ምን አለች? እኔ ብቻ እኔ የተሰማኝ ነው። አንዳውን በቀደም ሚዲያ ላይ ወጣ ኮተት ልካልን ነበር አለች። አራት ደም ስለከፍፉባቸው ደግሞ ጫማዎቹ እመቤቴ ማርያም ጫማው መስጠላ ነበር። እዚህ ላይ መሳሰለ አረጉኝ በቃ በዛበት እኔ ጭንቅላቴ ራስ ደስተኛ ከዚህ በላይ አልቀበልም። ለማንኛውም እንግዲህ አሁን እኔ ቢጃማ ይሄን የመሰለ ቢጃማ ገዝተሽልኝ ስለ እውነት አሁን አረብ ሀገር 9 ዓመት ስሰል እንደዚህ አይነት ቢጃማ ተልኮልን አያውቅም። بلش بيج عسى يعني شلون انا اشتري ابو 5 مالهم انا اشتري هناك ابو 5 ابو 10 هذا مالهم 5000 هذا 5000 انا يدفع هذا 10000 اثيوبيا لكن هناك انا كنت اشتري 5 ريال و10 ريال يعني ما يجي صح زي كذا كنت ارسل لهم ثوب ثياب يسدمتشي ነው لا ولا ይሰደብሳል ያብራራው ነው ስለዛ ስለነበረው ልብሶች ማለት ነው። በጣም ውድ እንደነበረ መገዛው አይኑ አው እዚህ ኢትዮጵያ ላይ ውድ ነው፣ ግን እቃ አለ። በቃ በጣም የክት የሆኑ ልብሶች፣ በጣም ምርጥ ዘናጭ የሆኑ ልብሶች አሉ። ሆኖም ሳለ ሳውዲ ያላችሁ ልጆች እንዳትቀየሙ ይሰናግራችሁ ነው እውነቱን የተናገርኩት። እውነት እኔ ለቤተሰቦቻችሁ ጫማ ልብስ ከምትልኩ እግዚአብሔርን ኮንፈርት እና ብርድ ልብስ ነገ ተቸግራችሁ እንኳን አውጥታችሁ ለመሸጥ ብታስቡ ያቃ ዋጋ ያወጣላችኋል። ስነግራችሁ መቤቴን ልብስ ግን ይዛችሁት ገበያ ብትሄዱ 1 ሺት ይዛችሁ ብትሄዱ 10 ብር 15 ብር ነው የሚሏችሁ። የሳውዲ ልብስ ዛሬ ሀገራችን ላይ መቀለጃ ነው የሆነው።
ምክንያቱም ሀገራችን ላይ በጣም ልብሶች አሉ፣ ብር ካለ ልብስ አለ። ያ ስለሆነ ነው የተናገርኩት። እና ለማንኛውም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መቤቴን በጣም ነው የወደድኩት። በቃ ሰላም አለው ስነግርሽ። እኔ ያሉኝ ቢጃማዎች አሁን እየለበስኳቸው አይደሉም፣ በቃ እያያዘኝ ምናምን ስለሆነ እና ይሄ በቃ በጣም ነው ደስ ኢዚ ልጀምርሽ ነው ደግሞ እና በጣም ነው የሚያምረው። አረፍ እንጂ ለማበት በቃ ወድጄዋለሁ። ማርያምን ያምራል። አመሰግናለሁ። ቴንክ ዩ ብድር መልስ። ባይ 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 ባይ